እስቲ ስለ አስቴር ግርማ ትንሽ ልበል። አስቴር ግርማ ገና ታዋቂ እንደሆነች ገና በመጀመሪያዋ በአንድ ጊዜ ሰው አገነናት። በጣም ብዙ ሰው ከበባት። ሙዚቃዋ ወዲያው ተወደደላት። ከዛ ግን እሷ ምንድን ያደረገችው? ምንም ገና ሳትሰራ ምንም ገንዘብ ሳትሰበስብ ወደ እግዚአብሔር ቤት ሮጣ ገባች። አልፈልግም ዝና፣ አልፈልግም እውቀት ነው ያለችው። እንደው አጠራራቸውና እኔን ማግነናቸው ወዲያውኑ አስደነገጠኝ ነው ያለችው። እኔ በበኩሌ በጣም እድለኛ ናት ነው ያልኩት። ከዛ ገንዘብ አልፈልግም ብላ ወደ እግዚአብሔር ቤት ሄደች። አያችሁ፣ ብዙ ጊዜ ሰዎች ሲደነቁና ገንዘብ የሚያገኙበት ትልቅ ነገር ሲያገኙ በጣም ደስ ይላቸዋል። ሰው ሲከባቸውም ደስ ይላቸዋል። ሲሞገሱም ብዙ ሰው ደስ ይለዋል። እሷ ግን ሙገሳን የፈራችው፣ እይታን የፈራችው። እይታን ደግሞ ሰው ከሚያችሁ እግዚአብሔር ባያችሁ ደግሞ የበለጠ ውጤት እንዳለው እንደዛ ነው ያየችው እሷ። እና በጣም የምደነቅባት አርቲስት ነች። ብዙዎቹ አርቲስቶች መቼ ነው እንትን መዝሙር የምታወጪው ወይ የሆነ ነገር ሲባሉ ያው ሌላ ጊዜ ይላሉ። በቀጠሮ ነው እምነታቸው፣ በቀጠሮ ማለት ነው። ጨፍረው ሲጨርሱ ማለት በጣም ብዙ ገንዘብ ሰርተው ምንድነው እንትኑ ቤት ተጫውተው በሙዚቃ ቤቶች ተጫውተው በጣም ብዙ ገነው በጣም ሲያረጁ ነው መዝሙር የሚያወጡት ወይ ደግሞ ማለት በቃ ወደ እግዚአብሔር ቤት የሚመለሱት። እሷ ግን ገና በጊዜ አልፈልግም ገንዘብ ነው ያለችው። አኗኗሯን ደግሞ አይታችሁታል፣ እርግጠኛ ነኝ ኢንተርቪዋ ላይ አይታችኋታል። ሰሞኑን ቀርባ በጣም በቃ ባዶ ነገር ሆና ነው የምትኖረው፣ ግን ውስጧ ሀብታም ነው። በንጹህ ያለ